አንደኛው የኢትዮጵያ አየር መንገድ ለደህንነት ቅድሚያ የሚሰጥ አየር መንገድ መሆኑ ነው። ሰላማዊና ሴፍ የሚባል የአየር መንገድ ነው ሊባል የሚያስችል ውጤቶች ባለፉት 10 ዓመታት ማሳየት ችሏል። ሁለተኛው የኢትዮጵያ አየር መንገድ አመራሮች በፈጠራና በትጋት የሚሰሩ በ8 ሰዓት የቀን ስራ የማያምኑ ራሳቸውን እያደጉ ከዓለም የአመራር ብቃት ጋር ራሳቸውን የሚያስተካክሉ ግለሰቦች፣ ቡድኖች ባለፉት 10 ዓመታት ይህንን ተቋም መምራት በመቻላቸው ጭምር ነው። ሶስተኛው የኢትዮጵያ አየር መንገድ የኢትዮጵያን ባንዲራ ተሸክሞ ኢትዮጵያን የሚያሳይ መሆኑን የሚያምኑ የተደመሩ የሚተጉ ራሳቸውን እንደ ወታደር የሚያስቡ እጅግ የሚያኮሩ ሰራተኞች ያሉት ተቋም በመሆኑ ነው። የኢትዮጵያ አየር መንገድ ሰራተኞች ከሀገር መከላከያ ሚኒስቴር ወታደሮች ተለይተው አይታዩም። በየቀኑ የተሸከሙትን ፍላግ፣ የተሸከሙትን ሰንደቅ ዓላማ፣ የተሸከሙትን ባንዲራ አክብረው ኢትዮጵያን አክብረው ለሁላችን ኩራት ለመሆን በከፍተኛ ትጋት ያገለገሉ የሀገር ኩራት ሰራተኞች ያሉት በመሆኑ ነው። ዛሬ የኢትዮጵያ አየር መንገድ በቋሚና ጊዜያዊ የቀጠራቸው ሰራተኞች 26000 ገደማ ይጠጋሉ። 26000 ኮማንዶ ያለው ኩባንያ ነው ማለት ነው። አራተኛው ይህ ኩባንያ ሁሌ ተማሪ መሆኑ ነው። ሁላችሁም እንደምታውቁት አዲስ አውሮፕላን፣ አዲስ ቴክኖሎጂ፣ አዲስ ዕውቀት ዓለም ላይ ተፈጠረ ሲባል ያን ዕውቀት ለመገብየት ያን ዕውቀትና ያን አውሮፕላን አፍሪካን ለማስተዋወቅ ከማንም ቀድሞ የሚገኝ ነው። ከዚያ በተጨማሪ በጥገና በትምህርት ዘርፍ ያስገኘው ምርታ አስደናቂ ቢሆንም ከቅርብ ጊዜ ደግሞ ስፔር ፓርት ለማምረት ስራዎች ጀምሯል። በእነዚህ ባህሪያቱ ይህ የኮርፖሬት ባህል የገነባው የአየር መንገድ የተሳካ 80 ዓመት ተጉዟል።